30, 40. Looked like you wanted to take a swing at me over that flap check. Isn't that how you got bounced out of the earth? አንድ አውሮፕላን ከ3000 ሜትር በላይ ከፍታ ላይ እንዳለ በድንገት በመብረቅ ይመታል። አውሮፕላኑ በአየር ላይ ያለ ለሁለት ተሰነጠቀ። ሰዎች፣ መቀመጫዎችና ሻንጣዎች ወደ ምድር እየረገፉ ነው። በዚያ ቅጽበት አንዲት የ17 ዓመት ልጅ አሁንም በመቀመጫዋ ላይ ታስራ ከሰማይ ወደ አማዞን ጥልቅ ጫካ ትወድቃለች። የሕክምና ባለሙያዎች ይህንን ክስተት የማይቻል ብለውታል። ከሰማይ የወደቀ ሰው በተለይ በአማዞን ጫካ ውስጥ በሕይወት መትረፍ አይቻልም። ግን ጁሊያን ኮብኬ የተባለች ልጅ ተረፈች። ዛሬ የምነግራችሁ ታሪክ በጫካ ጨለማ ውስጥ በከፍተኛ ቁስሎች፣ በረሃብና በብቸኝነት መካከሉና ተአምር የሰራችውን የሰውን ልጅ የመኖር ተስፋ የሚያሳይ እውነተኛ ታሪክ ነው። ጁሊያን ከወደቀች በኋላ ለአንድ ቀን ሙሉ በሙሉ ሰው አልባ ጫካ ውስጥ ራሷን ስታ ነበር። ስትነቃ አካባቢዋ የሞት ጸጥታ ሰፍኖበታል። እናቷ የት እንደደረሱ አታውቅም። የሌሎች ተሳፋሪዎች ድምፅ የለም። እሷ የነበራት እውቀት የራሷ ብቻ ነበር። የባዮሎጂስት ልጅ በመሆኗ ውሃ የት እንዳለ ካገኘሽ ወንዙን ተከተይ፣ ወንዙ ወደ ሰው መኖሪያ ይወስድሻል የሚል የልጅነት ትምህርት ታስታውሳለች። ግን አማዞን ማለት ተራ ጫካ አይደለም። መርዛማ እባቦች፣ አዞዎች፣ የዱር እንስሳትና የማያቋርጥ ዝናብ። አንድ እጇ ተሰብሯል፣ ጭንቅላቷ ተጎድቷል እና መነጽሯን ስላጣች ማየት ተቸግራለች። ምንም አይነት ምግብ የላትም። ጫካ ውስጥ 17 ቀናትን አሳለፈች። 17 ቀን በየቀኑ በጉንዳኖችና በነፍሳት እየተነደፈች ቁስሏ ውስጥ ትል እየገባባት፣ እሷ ግን እጅ አልሰጠችም። በ17ኛው ቀን ጁሊያን አንድ ትንሽ የጀልባ ማረፊያ ቦት ሺልተር አገኘች። ግን ሰው የለውም። የጫካው ሕግ ጨካኝ ነው። እዚህ ብቆይ እሞታለሁ ብላ አሰበች። ያገኘችውን የነዳጅ ማጠራቀሚያ ቀስ ብላ ቁስሏ ላይ በማፍሰስ ትሎችን ለማውጣት ሞከረች። ይህ የሕክምና እውቀቷ ሕይወቷን ያዳነበት ቅጽበት ነበር። በመጨረሻም ከሩቅ የጀልባ ሞተር ድምፅ ሰማች። የጫካው ሰዎች ሎካል ሉምበርሜን ነበሩ። የጀርመን ቅላጼ ያላት ልጅ ከጫካው ስትወጣ ሲያዩ ሰይጣን መጣች ብለው ሊሸሹ ነበር። በጫካው እምነት መሰረት ከውሃ የሚወጣ እንግዳ የጫካው መንፈስ ነበር የሚመስላቸው። በጁሊያ ጉዳይ ብዙዎች ይጠይቃሉ። ጁሊያን እንዴት ተረፈች? አንደኛ በራስ መተማመን ሜንታል ሪሊዚያንስ፣ የጭንቀት ጊዜ ውስጥ እንኳን የምትሰማውን የውሃ ፍሰት በመከተል ትኩረቷን አላጣችም ነበር። ሁለተኛ የተፈጥሮን ሕግ ማወቅ፣ የአባቷን የባዮሎጂካል ትምህርት ምን መብላት እንዳለባትና ወንዙን እንዴት መከተል እንዳለባት ታቅ ነበር። ሶስተኛ ተስፋ፣ እናት አባቴ ጋር መድረስ አለብኝ የሚል የማይጠፋ ተስፋ በውስጧ ነበር። እሷ ዛሬ በሕይወት አለች። ከአደጋው በኋላ የራሷን የባዮሎጂ ሙያ በመከተል የአማዞንን ጫካ ለመጠበቅ ሕይወቷን ሰጥታለች። ከወደቀችበት ቦታና ከጠፋችበት ጫካ ጋር በፍቅር ተይዛለች። ወዳጆቼ፣ የጁሊያን ታሪክ የሚያስተምረን ትልቅ ትምህርት አለ። በሕይወታችን ውስጥ ከሰማይ የወደቅን ያህል የሚሰማን ሁሉም ነገር የተበላሸበት ወቅት ይኖር ይሆን? ነገር ግን ልክ እንደ ጁሊያን ውሃውን ተከትዬ ብለን የምንለው በውስጣችን ያለውን ትንሽ ተስፋ ይዘን መጓዝ ብቻ ነው የሚጠበቅብን። የጁሊያን ታሪክ ምን ያስተምራችኋል? በአስቸጋሪ ወቅት ተስፋ የምትቆርጡበት በምን ምክንያት ነው? ሐሳባችሁን ኮመንት ላይ ጻፉልን። ይህ ማልዳ ፖድካስት ነበር። ታሪኩ ከተመቻችሁ ላይክ ማድረግና ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። በቀጣይ በሌላ እጅግ አስገራሚ ታሪክ እስክንገናኝ ቸርን ሰንበት። ይሄ ማልዳ ፖድካስት ነበር።